يا نفس بسم الله عند ቡድን ነበር በባህር ላይ ያሉ በማዕበል ምክንያት ያሉበትን ቦታ ማወቅ አልቻሉም። ለአንድ ወር ያክልም በማዕበል ተንከራተቱ። በመጨረሻም ወደ አንዲት ምስጢራዊ ደሴት ደረሱ። በዚያም ሰውነቷ ሙሉ ጸጉር የተሸፈነች መናገር የምትችልን እንግዳ ፍጥረት አገኙ። ጀሳሳ ትባላለች። በብረት ሰንሰለት የታሰረ አንድ ግዙፍም ሰው አብሯት ነበር። ይህ ግዙፍና አስፈሪ ሰው ደጃል ነበር። ለምን ሲሆን ታስሮ የነበረው? ስለ ነቢያችን ሰለላሁ ዐለይሂ ወሰለም የተናገረው ነገር ምንድነው? ደጃልን ያየው ሱሐቢ ተሚም አዳሪ ረዲየላሁ ዐንሁ ደጃልን እንዴት እንዳገኘው ምን እንዳለው በዚህ ክፍል ውስጥ በአላህ ፍቃድ እናያለን። ይህ ሁሉ የተጠቀሰው በሶሒህ ሙስሊም ውስጥ ነው። ይህን ቪዲዮ እስከ መጨረሻው በትኩረት ይከታተሉ። ከዚህ ሐዲስ የምንማረው ትምህርት የረሱላችንን ሰለላሁ ዐለይሂ ወሰለም ትንቢት የሚያረጋግጥ የእኛን እምነት የሚያጠናክርና ከደጃል ፈተና ለመጠንቀቅ የሚረዳን አላሁ ልባችንን በሐቅ ላይ አጽናለን። ከሸይጣን ሹክሹክታና ከሁሉም ፈተና ጠብቀን። ከደጃል ታላቅ ፈተና ጠብቀን። እውነትን እውነት አድርገን እንድናየው አድርግልን። እርሱንም ለመከተል አግዘን። ሐሰትንም ሐሰት አድርገን እንድናየው አድርግልን። ከእርሱም እንድንርቅ አግዘን። አላሁመ አሚን። بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ወንድሞቼ እህቶቼ ዛሬ የምንመለከተው በእስልምና ታሪክ ውስጥ በጣም አስደናቂና ትልቅ ትምህርትን የያዘውን ሐዲስ ነው። ይህም ስለ ታላቁ ሰሃቢ ተሚም አዳሪ ረዲየላሁ ዐንሁ እናም ስለ መሲህ ደጃል የሚናገረው በሶሒህ ሙስሊም ውስጥ የተዘገበው ረጅም ሐዲስ ነው። ይህንን ሐዲስ የተረከበችው ታላቂቷ ሰሃቢ ፋጢማ ቢንት ቀይስ ረዲየላሁ ዐንሃ ናት። አንድ ቀን በመዲና ውስጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሶላቱል ጃሚዓህ ተብሎ ሕዝቡ እንዲሰበሰብ አዘዙ። ይህ ጥሪ በተለምዶ ለጁምዓ ወይም ለዕለታዊ ሶላት የሚደረግ ጥሪ አልነበረም። ሁሉም ሕዝብ አስፈላጊ መልእክት እንዲሰማ የተደረገ ጥሪ ነበር። ፋጢማ ረዲየላሁ ዐንሃ እንዲህ ትላለች፣ ወደ መስጂድ ሂጄ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰገድኩ። ሶላቱ ከተጠናቀቀ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በሚንበር ላይ ተቀመጡ። ፈገግ እያሉም ሰዎች በያሉበት ቦታ እንዲቀመጡ አዘዙ። ነቢያችንም ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ታውቃላችሁ ለምን እንደሰበሰብኳችሁ በማለት ጠየቁ። ሶሃቦችም አላህና መልእክተኛው በተሻለ ያውቃሉ ብለው መለሱ። ነቢያችንም ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በአላህ እምላለሁ የሰበሰብኳችሁ ለማስፈራራትም ሆነ ለማበረታታት አይደለም። ነገር ግን ተሚም አዳሪ ረዲየላሁ ዐንሁ የተባለ ሰው መጥቶ እስልምናን ተቀብሏል። እርሱም ስለ ደጃል የነገረኝ ታሪክ እኔ ከዚህ በፊት የነገርኳችሁን ሁሉ ያረጋግጣል። ይህ የሚያሳየን አንድ ትልቅ ትምህርት አለ። ነቢያችን ሰለላሁ ዐለይሂ ወሰለም እውነትን ለማረጋገጥ የሚያግዝ ማስረጃ ሲመጣ ለሶሃቦቻቸው ይነግሯቸው ነበር። ተሚም አዳሪ ረዲየላሁ ዐንሁ ከእስልምና በፊት ክርስቲያን ቢሆንም ከገባ በኋላ የተናገረው ታሪክ ከወህይ ጋር በመስማማቱ ነቢያችን ሰለላሁ ዐለይሂ ወሰለም ለሰዎች አስተላልፈውታል።
ነቢያችንም ሰለላሁ ዐለይሂ ወሰለም ለሰሓቦቻቸው የተሚም አዳሪን ረዲየላሁ ዐንሁ ታሪክ መተረክ ጀመሩ። ተሚም አዳሪ ረዲየላሁ ዐንሁ እንዲህ ብሎ ነበር። እኔና ከለኽምና ከጁዛም ጎሳዎች የሆኑ 30 ሰዎች በንግድ ጉዞ በባህር ተሳፍረን ነበር። በጉዞአችን መካከል ከባድ ማዕበል ተነሳ። ማዕበሉም መርከባችንን ለአንድ ሙሉ ወር በባህር ላይ አንከራተታት። ለኽምና ጁዛም በሐዲሱ ላይ የተጠቀሱት በዚያ ዘመን በአረብ ገዢዎችና በሻም የአሁኗ ሶሪያ፣ ዮርዳኖስ፣ ፍልስጤም አካባቢ ይኖሩ የነበሩ 2 ታዋቂ የአረብ ጎሳዎች ናቸው። የለኽም ጎሳዎች ጥንታዊ አረብ ጎሳ ሲሆኑ በኢራቅ አካባቢ የነበረውን የመናዚራህ መንግሥትን የመሠረቱት እነርሱ ናቸው። ተሚም አዳሪ ረዲየላሁ ዐንሁ ራሱ የዚህ ጎሳ አባል ነበር። የጁዛም ጎሳ ከለኽም ጎሳ ጋር የቅርብ የዘር ትስስር ያላቸውና በሻምና በሰሜን ምዕራብ አረቢያ ይኖሩ የነበሩ ትላልቅ የአረብ ማኅበረሰቦች ናቸው። በዚያ ዘመን የእነዚህ ጎሳዎች አብዛኞቹ አባላት ክርስቲያኖች ነበሩ። ተሚም አዳሪም መጀመሪያ ክርስቲያን የነበረ ሲሆን በኋላ ላይ ይህ የባህር ላይ ጉዞ ገጥሞት ወደ መዲና በመምጣት እስልምናን ተቀብሏል። ተሚም አዳሪ ረዲየላሁ ዐንሁ ማዕበሉ መርከባችንን ለ1 ወር ያክል አንከራተታት ይላል። ወንድሞቼ እህቶቼ፣ በዛሬው ዘመን ዘመናዊ መርከቦች፣ ጂፒኤስ፣ የአየር ትንበያ እና የመገናኛ መሳሪያዎች አሉ። በዚያ ዘመን ግን እነዚህ ሁሉ አልነበሩም። ማዕበሉ ሰዎቹን ወደ የት እንደሚወስዳቸው አያውቁም ነበር። በሕይወት ይትረፉ ወይስ አይትረፉ እንኳ እርግጠኞች አልነበሩም። ከ1 ወር በኋላ ፀሐይ ስትጠልቅ በአንዲት ደሴት አጠገብ ደረሱ። ትንሽ ጀልባ ተጠቅመው ወደ ደሴቱ ገቡ። ደሴቱ ለእነሱ ፈጽሞ ያልታወቀች ነበረች። በውስጧ ምን እንዳለ አያውቁም። ነገር ግን ውሃና ምግብ ፍለጋ ወደ ውስጥ ገቡ። በድንገት እጅግ አስገራሚ ፍጥረት አገኙ። ሰውነቷ በሙሉ በፀጉር የተሸፈነ ነበር። ከፀጉሯ ብዛት የተነሳ ፊቷ የት እንደሆነ ጀርባዋ የት እንደሆነ እንኳ መለየት አልቻሉም። በፍርሃት እንዲህ አሏት፣ አንቺ ማነሽ? እርሷም መለሰች፣ እኔ አልጀሳሳ ነኝ። እነሱም ደግመው አልጀሳሳ ማናት ብለው ጠየቁ። ወንድሞቼ እህቶቼ፣ አልጀሳሳ ማናት? እጅግ ብዙና ጥቅጥቅ ያለ ፀጉር ያላት ፍጡር ናት። ፀጉሯ ብዙ ከመሆኑ የተነሳ ፊቷ የት እንደሆነና ጀርባዋ የት እንደሆነ መለየት አይቻልም ነበር። ምንም እንኳ እንግዳ እንስሳ ብትመስልም የሰውን ቋንቋ አቀላጥፋ መናገር ትችላለች። ሱሐባዎች ወዮልሽ ማነሽ ብለው በጠየቋት ጊዜ እኔ ጀሳሳ ነኝ ስትል በግልጽ መልሰዋለች። ጀሳሳ የሚለው ቃል ከአረብኛው ጀሰ የመጣ ሲሆን ትርጉሙም ሰላይ ወይም መረጃ ሰብሳቢ ማለት ነው። እርሷም መሬት ላይ የተዘዋወረች ለደጃል መረጃዎችን የምትሰበስብ በመሆኗ ይህንን ስም አግኝታለች። ሱሐቦቹን ወደ ደጃል መርታለች። በገዳሙ ውስጥ ወዳለው ሰው ሂዱ፣ እርሱ የእናንተን ወሬ ለመስማት በጣም ጓጉቷልና በማለት ወደ ደጃል መሪ ሆና ወስዳለች። ተሚም አዳሪ ረዲየላሁ ዐንሁ እናም ጓደኞቹ አልጀሳሳ ማናት ብለው ጠየቁ። እርሷም እንዲህ አለች፣ ወደዚያ ውስጥ ያለው ሰው ሂዱ፣ እርሱ ስለ እናንተ መረጃ በጣም ይፈልጋል። ተሚም እንዲህ ይላል፣ የዚያችን ፍጥረት ቅርጽና ንግግር ስናይ በጣም ፈራን። ምናልባት ሸይጧን ትሆን ብለን አሰብን። ነገር ግን ወደ ጠቆመችን ቦታ በፍጥነት ሄድን። ወንድሞቼ እህቶቼ፣ ይህ ክስተት በሕይወታቸው ውስጥ የማይረሳ ጊዜ ነበር።
የሚያገኙት ሰው ማን እንደሆነ አያውቁም ነበር። ነገር ግን የሚመለከቱት ነገር የዓለም ታሪክን የሚነካ እንደሚሆን አላወቁም ነበር። ተሚም አዳሪና ጓደኞቹ የአልጀሳሳን መመሪያ ተከትለው ወደ ገዳሙ አመሩ። ገዳሙ ውስጥ ሲገቡ ከዚያ በፊት በሕይወታቸው አይተውት የማያውቁትን አስደናቂ ሰው አዩ። ሰውየው እጅግ ግዙፍ ነበር፣ ከሰዎች ሁሉ የሚበልጥ ቁመትና ጥንካሬ ነበረው። ነገር ግን በጠንካራ የብረት ሰንሰለት ታስሮ ነበር። ሁለቱ እጆቹ ወደ አንገቱ ተሰብስበው ታስረው ነበር። እግሮቹም በብረት ታስረው ከጉልበቱ እስከ ቁርጭምጭምቱ ድረስ የተገጣጠሙ ነበሩ። ተሚምና ጓደኞቹ በመደነቅ አንተ ማን ነህ ብለው ጠየቁት። እርሱም ወዲያውኑ መልስ ከመስጠት ይልቅ እንዲህ አላቸው፣ ስለ እኔ በኋላ ታውቃላችሁ። መጀመሪያ ግን ስለ እናንተ ንገሩኝ። እናንተ እነማን ናችሁ? እነሱም እንዲህ ብለው መለሱ፣ እኛ ከአረቦች የሆንን ሰዎች ነን። በመርከብ ስንጓዝ ለ1 ወር በባህር ላይ ተንከራተትን። ከዚያም ወደዚህ ደሴት ደረስን። ከዚያም አልጀሳሳ የተባለችውን ፍጥረት አገኘን። እርሷም ወደ አንተ እንድንመጣ ነገረችን። ሰውየው ንግግራቸውን በጥሞና ካዳመጠ በኋላ ስለ ራሱ ከመናገሩ በፊት እጅግ አስገራሚ ጥያቄዎችን መጠየቅ ጀመረ። የጠየቃቸው ጥያቄዎች ሁሉ ከአንድ ነገር ጋር የተያያዙ ነበሩ። የዘመኑ መቃረብንና ለመውጣት የሚፈቀድለት ጊዜ መድረሱን ለማወቅ ነበር። ተሚምና ጓደኞቹ ይህን በዚያን ጊዜ አልተረዱም። ነገር ግን ከሚቀጥሉት ጥያቄዎች በኋላ ይህ ሰው ተራ ሰው እንዳልሆነ ግልጽ ይሆናል። ግዙፉ ሰው ከተሚም አዳሪና ከጓደኞቹ ጋር ከተዋወቀ በኋላ በጣም አስደናቂ ጥያቄዎችን መጠየቅ ጀመረ። የመጀመሪያው ጥያቄ ስለ በይሳን የተምር ዛፎች ነበር። የበይሳን የተምር ዛፎች አሁንም ፍሬ ያፈራሉ ብሎ ጠየቀ። ተሚምና ጓደኞቹም አዎ አሁንም ፍሬ ያፈራሉ ብለው መለሱ። እርሱም በቅርቡ ፍሬ ማፍራታቸውን ያቆማሉ አለ። ከዚያም ሁለተኛውን ጥያቄ ጠየቀ። ስለ ጦበሪያ ሐይቅ ንገሩኝ፣ አሁንም ብዙ ውሃ አለባት? እነሱም አዎ ብዙ ውሃ አለባት ብለው መለሱ። እርሱም የዚህ ሐይቅ ውሃ በቅርቡ ያልቃል አለ። ከዚያም ሦስተኛውን ጥያቄ አቀረበ። የዙገር ምንጭ አሁንም ውሃ አለው? ሰዎቹስ በዚያ ውሃ እርሻቸውን ያጠጣሉ? እነሱም አዎ ውሃው ብዙ ነው፣ ሰዎቹም በእርሱ ያርሳሉ ብለው መለሱ። እርሱም ይህም ሁኔታ አይቆይም። ወንድሞቼ፣ እህቶቼ፣ ደጃል የተናገራቸው አሁናዊ ሁኔታቸው ምን ያረጋግጣል? የጦበሪያ ሐይቅ በሰሜናዊ ፍልስጤም በአሁኑ እስራኤል የሚገኝ ሲሆን ለአካባቢው ትልቅ የንጹሕ ውሃ ምንጭ ነው። በታሪክ ሐይቁ እጅግ የተሞላ ነበር። ነገር ግን ባለፉት 10 ዓመታት ውስጥ የውሃው መጠን እጅግ አሳሳቢ በሆነ መልኩ ቀንሷል። አልፎ አልፎ የዝናብ መሻሻል ቢኖርም የሐይቁ አጠቃላይ የውሃ መስመር ወደ ታች በመውረድ የነቢያችንን ሰለላሁ ዐለይሂ ወሰለም ትንቢት አረጋግጧል። ይህ ሐይቅ በደጃል ታሪክ ላይ ብቻ ሳይሆን ከእሱ በኋላ በሚመጡት በየእጁጅና መእጁጅ ታሪክ ላይም ተጠቅሷል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ዘገባ እንደገለጹት የእጁጅና መእጁጅ የመጀመሪያዎቹ ሰራዊት በዚህ በጦበሪያ ሐይቅ በኩል ሲያልፉ በውስጡ ያለውን ውሃ በሙሉ ጠጥተው ያደርቁታል። የመጨረሻዎቹ ሰራዊት በቦታው ሲደርሱ በዚህ ቦታ ድሮ ውሃ ነበር ይላሉ። የዙገር ምንጭ ዙገር በጥንታዊቷ የሻም ምድር የምትገኝ ታዋቂ ከተማ ነበረች። በአሁኑ ጊዜ ይህ ስፍራ የሚገኘው በዮርዳኖስ ሀገር ውስጥ ሲሆን ከሙት ባህር በስተደቡብ በኩል ባለው አካባቢ ነው።
በጥንት ዘመን ዙገር በግብርና ሥራዋ በተለይም በቴምርና በሌሎች ሰብሎች ምርቷ እጅግ ለምለምና የበለጸገች የወንዝ አካባቢ ነበረች። ልክ እንደ ጦበሪያ ሐይቅ ሁሉ በአሁኑ ዘመን በዚህ አካባቢ ያሉ የውሃ ምንጮች በድርቅና በሰዎች የፍጆታ መጨመር ምክንያት የውሃው መጠናቸው በከፍተኛ ሁኔታ እየቀነሰ መጥቷል። የሙት ባህር ራሱ በየዓመቱ ወደ ኋላ እየሸሸ መሆኑን የዚህን አካባቢ የውሃ እጥረት ያሳያል። ይህም ሁኔታ የነቢያችንን ትንቢት አረጋግጧል። በይሳን በሰሜናዊ ፍልስጤም ከዮርዳኖስ ወንዝ በስተ ምዕራብና ከጦበሪያ ሐይቅ በስተ ደቡብ የምትገኝ ከተማ ናት። እንደ አውሮፓውያን አቆጣጠር በ1948 በተደረገው ጦርነት ከተማዋ በእስራኤል ቁጥጥር ስር ከዋለች በኋላ ስሟ ተቀይሮ በአሁኑ ጊዜ ቤት ሻን ተብላ ትጠራለች። የቴምር ዛፎች ሁኔታ ምን ይመስላል? በታሪክ ከተማዋ እጅግ በጣም ለምለም፣ በምንጮች የተከበበችና በቴምር አዝመራዋ የምትታወቅ ነበረች። በሐዲስ ምሁራን ትንታኔና በአሁኑ ዘመን እውነታ መሠረት በበይሳን የነበሩት ጥንታዊና የቴምር አትክልቶች ፍሬ ማፍራታቸውን አቁመዋል። በአሁኑ ጊዜ ከተማዋ ወደ ዘመናዊ የኢንዱስትሪና የቱሪስት ከተማነት የተቀየረች ሲሆን በሐዲሱ ላይ የተጠቀሱት እነዚያ ታሪካዊ የተምር ዛፎች ደርቀዋል። ይህም የነቢያችንን ሰለላሁ ዐለይሂ ወሰለም ትንቢት አረጋግጧል። ወንድሞቼ፣ እህቶቼ፣ ደጃልም ከነዚህ ጥያቄዎች በኋላ ከሁሉ የበለጠውን አስፈላጊ ጥያቄ ጠየቀ። ስለ ኡምዩ ነቢይ ምን ታውቃላችሁ? ምን ሆኗል? ብሎ ጠየቀ። ተይምና ጓደኞችም እንዲህ አሉ። እርሱ ከመካ ወጥቶ ወደ የስሪብ መዲና ተሰዷል። ከአረቦች ጋር ተዋግቷል። አላህም ድልን ሰጥቶታል። ብዙ ሰዎችም ተከትለውታል አሉት። ይህን ሲሰማ ያ ግዙፍ ሰው እንዲህ አለ። እነሱ እርሱን መታዘዛቸው ለእነሱ በጣም የተሻለ ነው። ይህ ንግግር በጣም ያስደንቃል። ምክንያቱም ደጃል ራሱ እንኳ ነቢያችንን ሰለላሁ ዐለይሂ ወሰለም እውነተኛ የአላህ መልእክተኛ መሆናቸውን ያውቃል። ነገር ግን ከጊዜ በኋላ ሰዎችን በሐሰትና በፈተና ለማሳሳት ይወጣል። ከእነዚህ ሁሉ ጥያቄዎች በኋላ ተሚምና ጓደኞቹ ይህ ሰው ማን እንደሆነ ለመስማት ተዘጋጁ። ያኔም ራሱን በግልጽ ቃል ያስተዋውቅ ጀመረ። ከእነዚህ ሁሉ ጥያቄዎች በኋላ ያ በብረት ሰንሰለት የታሰረው ግዙፍ ሰው ስለ ራሱ መናገር ጀመረ። እንዲህም አለ። አሁን ስለ እኔ ስሙ። እኔ መሲህ ደጃል ነኝ። በቅርቡ ለመውጣት ፍቃድ ይሰጠኛል። ከዚያም የሚያደርገውን ነገር ገለጸላቸው። ፍቃድ ሲሰጠኝ በምድር ሁሉ እጓዛለሁ። ከተማም ሆነ መንደር ሳልደርስበት አልተውም። በ40 ቀናት ውስጥ ብዙ የዓለም ክፍሎችን እዞራለሁ። ከዚያ ግን አንድ ታላቅ እውነት ተናገረ። መካና መዲና ግን በእኔ ላይ የተከለከሉ ናቸው። ወደ እነርሱ ልገባ በሞከርኩ ቁጥር ሰይፍ የያዘ መላኢካ ያገኘኛል፣ ይከለክለኛል። በሁሉም መግቢያዎቻቸው ላይ መላኢካዎች ይጠብቋቸዋል። ይህን ታሪክ ከጨረሱ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በሚንበሩ ላይ በብትራቸው እያመላከቱ 3 ጊዜ ይህቺ ጦይባ ናት፣ ይህቺ ጦይባ ናት፣ ይህቺ ጦይባ ናት ብለው መዲናን አመላከቱ። ከዚያም ለሱሐቦቻቸው ከዚህ በፊት ስለ ደጃል የነገርኳችሁ አልነበረምን አሏቸው። ሱሐቦቹም አዎ ነግረውን ነበር ብለው መለሱ። ነቢያችንም ሰለላሁ ዐለይሂ ወሰለም እንዲህ አሉ። የተሚም አዳሪ ረዲየላሁ ዐንሁ ታሪክ እኔ ከዚህ በፊት ስለ ደጃል የነገርኳችሁን ሁሉ አረጋግጧል። ከዚያም ደጃል ያለበትን አቅጣጫ በእጃቸው እያመላከቱ እርሱ ከምስራቅ በኩል ነው፣ ከምስራቅ በኩል ነው፣ ከምስራቅ በኩል ነው ብለው 3 ጊዜ ተናገሩ። ወንድሞቼ
እህቶቼ ይህ ሐዲስ የሚያስተምረን ብዙ ትምህርቶች አሉ። ደጃል እውነት የሚመጣ ፍጡር ነው፣ ተረት ወይም ምሳሌ አይደለም። መካና መዲና በአላህ ጥበቃ ስር ናቸው። ደጃል ሊገባባቸው አይችልም። አንድ ሙስሊም ሰው ከደጃል ፈተና ለመዳን እምነቱን ማጠናከር፣ ቁርአንን መማር እና የነቢያችንን ሰለላሁ ዐለይሂ ወሰለም ያስተማሩትን ዱዓ መደጋገም አለበት። አላህ ከደጃል ፈተና፣ ከቀብር ፈተና፣ ከሕይወት ፈተና፣ ከሞት ፈተና ይጠብቀን። ወንድሞቼ እህቶቼ ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ባስተላለፉት ሐዲስ ላይ እንዲህ ይሉናል፣ በሊጉ ዐኒ ወለው አያ፣ ከእኔ የተማራችሁትን አንዲት አያ ብትሆንም አስተላልፉ። ስለዚህ ይህ ጠቃሚ ትምህርት ሌሎችም እንዲዳረስ ይህም ቪዲዮ ማጋራት አንርሳ። ምናልባት አላህ በእናንተ ምክንያት አንድ ሰው ይጠቅምበት ይሆናል። ሰብስክራይብ ያላደረግን ሰብስክራይብ በማድረግ የደወል ምልክቷን እናብራ። ላይክ፣ ሼር፣ ኮሜንት በማድረግ ሌሎች እንዲደርስ በማድረግ ግዴታችንን እንወጣ። አላህ ሆይ በሐቅ ላይ አጽናን፣ በእምነታችን ላይ አቆየን፣ በሐቅ መንገድህም ላይ ምራን፣ ከሚታይም ከማይታይም ፈተናዎች ሁሉ አርቀን። አላህ ሆይ ከመሲህ አልደጃል ፈተና ጠብቀን፣ ልባችንን በቁርአንና በሱና ላይ አጽናልን። እውነትን እውነት አድርገህ እንድናየውና እንድንከተለው አድርገን፣ ሐሰትንም ሐሰት አድርገህ እንድናየውና እንድንርቅ አድርገን። አላህ ሆይ ወንጀላችንን ማርልን፣ ልባችንን አጽዳልን፣ መጨረሻችንንም በኢማን አድርግልን። በሕይወታችንም ሆነ በሞታችን ጊዜ እዝነትህን አትንፈገን። ረበና አቲና ፊ ዱንያ ሐሰነተን ወፊ ልአኽረቲ ሐሰነተን ወቂና ዓዛበ ናር። اللهم آمين. والسلام عليكم ورحمة الله وبركاته. يا نفس إن لم تظفري لا تجزعي. يا نفس إن لم تظفري لا تجزعي وإلى موت